ውሸታም እንደሆነ መገመት አትችልም ነበር እንዴ? አሁንም ብታየው አይመስልም። አንተንም ይሸውዳል። እኔና ያን ቢያገኘኝ የምር ነግዶክ ይበላል። ኧረ ተይ ማርያምን። በጣም ተናጋሪ ነው። ዋ ቀለበቱ ታሰረ። አብረን መኖርን ጀመርን። የጠርባ ምንጭ? አዎ 40 ምንጭ ላይ የራሱ ክላስ እንዲመቻች አደረኩኝ። ክላሱን ተመዘገበ። እኔ መጣሁ። ልጆችን ይዘሽ? ኖ ወደ ስራዬ። ልጆቼ ሁሉ አንድ ልጅ ነው ያለኝ እዛን ሰዓት። ከዛም በኋላ እመጣለሁ ሄዳለሁ እንገናኛለን፣ እነሱ ቤት አርፋለሁ ምናምን ነገር። የካምባው ነገር ተሸጣ ገና ነው ሂደቱ። ከዛ 2014 ከካምባው ክርክር ጋራ እነሱ በዚህ በኩል ለካ ሚኒነር ናት ብለው ነው እኔን የቀረቡኝ። እኔችን ጉድ አላውቅም። እሺ እናትም ተነስታ ክፍተቷን ነው፣ ልጅም ተነስቶ ክፍተቱን ነው። ማን ተነስቶ ክፍተቱን የማንን ቀዳዳ ሞልቼ የማንን ልድፈን? እዚህ ጋር እኔ ዱቄት እየሆንኩ መጣ። ትሽጣቸዋለሽ ለማንችስ ብለሽ ምን ታደርጋለህ? ወይኔ የእውነት እንግዳ ሆኜ እነሱ ቤት ሄጄ እንጀራ ገዝቼ ነው የምበላው ከነሱ ላይ። የእውነት የምነግርህ ማለት ነው። አንድ እንጀራ 15 ብር ነበረ። አንድ እንጀራ 15 ብር ገዝቼ ሽንኩርት ምናምን ብር ሰጣለሁ። እንጀራውን ግን ገዝቼ ነው። ዳስ ስለሆነ ነው ወይስ ምንድነው? እናትየው ለልጆች ሚስቶች ክብር የላትም። እናቶኝ ያለሽ ብለሽ አልነበር እንዴ? አልሆነችም? አረ በስመ አብ። በጣም ከባዱ ነገር ምንድነው ታውቃለህ? አስመሳይ ሰው ማወቅ ከባዱ ነገር እሱ ነው። ስታገኘኝ ልጄ ነው የምትለኝ። በእኔ ማትደራደር ሆና ነው የምታወራው። እሺ ከኋላ ግን ተደራድራ ትሸጣለች። ከተሸጥኩኝ ቆይቻለሁ። የገባው ቀን ተሸጫለሁ እዛ ቤት ውስጥ ነኝ። በዛ ክርክር 2014 አለቀ። ከዛ 2014 የሱ እህት ትወልዳለች፣ ትልቋ ማለት ነው። ቅቤውንም ማሮንም ሁሉንም አስተካክዬ ካምባ ያለችዋ የዚህኛው ባለቤቴ እህት ስትወልድ ሁሉን ነገር ቅቤ ማር ሁሉን ነገር አስተካክዬ እኔን ደብድቦ አባራውኛል ከግቢያቸው። ለምን እንዳልሄድ አድርገው። አይታወቅም። በነገራችን ላይ የምንጣላበት ኬዝ የለም። ምን እንደሆነ አይታወቅም። ብጠይቀኝ አላውቅም። ምክንያቱ ወሬ ነው። ራሳቸው ወሬን ያነሳሉ። ለምን ስትላቸው ራሳቸው ተጣልተው አንተን ይቅርታ ያስጠይቀዋል። የምር ልኩ ነው የምነግርህ። ደግሞ ብር እጄ ላይ ያጠረሳት ነው የምንጣለው። ያገኘው ሰዓት ራሳቸው ይታረቁኛል። የ4 ወር ጽንስ ሁሉ መንታ ልጆች ነበሩ። እኔ ልጅ አልቸገረኝም አስወጭ ብላኝ አሮጊቷ ህፃናቶቹ ወጡ። ዶክተሩ ማዘር ብሎ እያለቀሰ እየለመናቸው 40 ምንጭ በቀለ ሞላ ሰፈር ያለ ሽማግሌ እሷ ይቅርታ ስጠይቅ የነበሩ ሽማግሌዎች ምስክሮች ናቸው። ልንገርክ። አንቺ ለምን ተሰጫለሽ? እንዴትም ተሰጭኝ? የት ወልደዋለሁ? Jesus what do you mean? የት? በፍጹም አዳማ ላይ ሁለተኛ ስተቴን ሰው እንዲያገኝ አልፈልግም። ያንን ደግሞ ከማደርግ በሲባጎ ራሴን ሲጥ ባረግ መርጣለሁ። ልንገርክ። በቃ የሆነ ይሄ አይምሮዬ ድፍን ታውቃለህ? አይምሮዬ ድፍን ነው ያደረጉኝ። ይሄን ነገር እንኳን መጥቼ የጭካኔው አጥግ አሁን ነው ግን የሚገባኝ ከወጣሁበት በኋላ። እማ ወይ እንግዲህ ለስሜኔ ሲጪ ስል የት ነው ያለሽው አለችኝ። ሆቴል። በይ እንግዲህ ሰላም ሁኚ ብላ ነው የምትሸኘኝ። ልጄ ለምን ሆቴል ታርፊያለሽ? የልጄ ሚስት አይደለሽ? ነይ ግቢ አላለችኝ። ከዛን 2014 መጨረሻው አካባቢ የለም በቃኝ አልኩኝ። በቃ ከዚህ በኋላ የቤተሰብ ከዛም በኋላ ላይ ያሰሩብኝም ነገር ካለ ይውጣልኝ ብዬ ባሌ ጎባ ተክለ ሃይማኖት ገዳም ውስጥ ገባው። ስልኬን አጠፋፍቼ 2 ወር ከ95 ኪሎ 53 ኪሎ ሆኜ ወጣው በባቄላ ብቻ 2 ወር። የሆነ ማሆይ ተቀበሉኝ። ጉልበቴ ግው እያርኩ መስገር ነው። የምሬን ነው ምልክ። የተፈለቀቀ ሕፃን ልጅ ታውቃለህ? እንደዛ ነው የተሰማኝ። ረፍት ቀጥታ እንደገባው ከተማ እንደገባው ሻወር ወሰድኩኝ። ምግብ ለመብላት ከበደኝ። በልቼ ስለማላቅ ወደ 2 ወር ባቄላ ብቻ ነው የበላሁት። ኢነርጂ ግን አሪፍ ሆነ በጣም። ምግብ ለካ በጣም ጎጂ ነገር ነው። ልንገርክ፣ የእግዚአብሔር ጸጋ በውስጥክ ሲሞላ ለአንተ ምግብ ምንም አይደለም። እውነት ነው። እርፍ ነው የምትለው። እውነት ነው። ባዶ ስትሆን በልተም እረፍት የሌለክ። ልንገርክ፣ አንድ በጣም ወዳጅ አለኝ። ፈለኩትን ያክል ብቸገር የምፈልገውን ነገር የሚያደርግልኝ ማለት ነው። እሱ ምን አለኝ? ምን ሆነሽ ነው አለኝ። አይ ምንም ግዳን ቆይቼ መጥቼ ነው፣ ስራ አልጀምር ነው አልኩት። አንተ ነህ ስሙ እንዳታነሳ